ሰላም እንዴት ናችሁ? ፋርማሲስት ህይወት ነኝ ከህይወት ፋርማሲ። ዛሬ የምናየው የሽንት ቧንቧ ኢንፌክሽን እየተመላለሰ ካስቸገረን ቤት ውስጥ የምናደርጋቸው ሶስት ዋና ዋና ጥንቃቄዎችን እነግራችኋለሁ። እስከ መጨረሻው አብራችሁኝ ሁኑ። አመሰግናለሁ። አንደኛው እና ዋነኛው በቂ ውሃ መጠጣት ነው። በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት። ይሄኛው የሽንት ቧንቧ ኢንፌክሽን ባክቴሪያ በቀላሉ እንዲወገድ ስለሚያደርግ በቂ ውሃ መጠጣት አንደኛው ነገር ነው ማለት ነው። ሌላኛው የግል ንጽህናን መጠበቅ። ብዙ ጊዜ ማህፀናችን አካባቢ ስናጸዳ ከፊት ለፊት ወደኋላ በማጽዳት ወይም ደግሞ ደረቅና ንጹህ በማድረግ ይህንን ሪስኩን መቀነስ እንችላለን ማለት ነው። ሌላኛው ሽንታችን ሲመጣ ቶሎ መሽተት። ይሄ ብዙ ጊዜ ባክቴሪያ ቶሎ የማይወገድ ከሆነ ሽንታችን ቶሎ የማይሸና ከሆነ ለረጅም ሰዓት ከያዝነው ለሽንት ቧንቧ ኢንፌክሽን ተጋላጭ ያደርገናል ማለት ነው። ስለዚህ ይህንን ባለማድረግ ሪስኩን መቀነስ እንችላለን ማለት ነው። አመሰግናለሁ።